እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ ኢትዮጵያን የሚቀይርና ይሄ ማርሽ ቀያሪ ያርጋችሁ አትናገሩ። ደጋፊዎች እባካችሁ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑ እንዴ በፍቅር መለያየት እኮ አለ አይደል? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናም እንዴ? ሰላም ሰላም ቤተሰብ እንዴት ናችሁልን? ይህ አያን ቲዩብ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደርጋችሁ፣ ቤተሰብ ከሆናችሁ ደግሞ ላይክ ያደርጋችሁ፣ በመጨረሻም ኮሜንት እና ሼር ማድረጋችሁ እንዳይረሳ። ዛሬም አዲስ ቪዲዮ መተንላችኋል። ቪዲዮውን እስከ መጨረሻ እንዲታዩ እንጋብዛችኋለን። ቀጥታ ወደ ቪዲዮ። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት፣ ወደ ቂምነት፣ ወደ ውድድር፣ ወደ መበሻሸቅ የዛ ሰው ስሜት መስበር ወደዚህ ነው የምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? እሺ። ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ እኔ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮመንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮመንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው። እየተዳከመና የወደቀ ሰው ነው። የእግዚአብሔር ሰው ማለት በመድኃኒዓለም ቀን ላስተምራችሁ የእግዚአብሔር ሰው ማለት ምን እንደሆነ። የእግዚአብሔር ሰው ማለት የሚረዳ ነው። በቃ ዳስት ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑ። የኔ ስህተት ነው ወይስ የሆነ ትክክል የሰራሁት ነው? ለበጎ ነው። ሁሉም ነገር ምክንያት አለው። ገባችሁ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑ። መረሳት የሌለበት ነገር የራሱን ህይወትና የቤተሰቡን ህይወት ቀይሮ ነው ለአገር ሊተርፍ የሚችለው በመጀመሪያ ደረጃ ማለት ነው። አሁን የራሱን ህይወትም እየረሳን ነው። አሁን ፊት ለፊት ከሆነ መስዋዕት ሆን ነው የምንለው። ገብቷል? ሁሉንም ነገር ከመለሰ እኮ አደግ ውስጥ ነው። እሱ ያወራው ነገር እኮ እንዴት ነው የሚተረጎመው? ገብቷል? ፊት ለፊት ያለ ሰው ኮመንት እንደመጻፍ አይደለም። እሱ የሚያወራው ነገር እንዳለ ሲወርድ ሌላ ትርጉም ይዞ ነው የሚወርደው። የሆነ ሳይድ ጠላት ያደርጋል፣ የሆነ ሳይድ ያስደስታል። ገብቷል? ከባድ ነው። ኢትዮጵያ ውስጥ ነው የምትኖረው፣ ይገባል። ስለዚህ ኢማጅን ይሄ መግባት የማይፈልገው ሪስክ ሊኖር ይችላል። መናገር የሌለበት ነገሮች ሊኖሩ ይችላሉ። ኃላፊነት ወስዶ መናገር አለበት። ሲቀጥል ደግሞ ማናጀር የሚባል ነገር ደግሞ አለ። ማናጀሩ ያልተስማማበትን ያልፈለገውን ነገር ደግሞ አዶናይ መናገር አይችልም። ይህን ታውቃለህ። ማናጀሩን እንትን ብሎ ከማናጀሩ ጋር ተነጋግሮ ነው ሊናገር የሚችለው። ተነስቶ ሊናገር አይችልም። ገብቷል? ሁሉንም ነገር ካልኩሌት እያሰበ ነው የሚሄድ ያለበት። አለዛ ድግ ውስጥ ይገባል። የምናውቃቸው ፊት ለፊት ያሉ ሰዎች እኮ በትልቅ ቦታ ይሄ ትልቅ ቦታ ላይ ደረሱ የምትላቸው ሰዎች ታውቃቸዋለህ በእርግጠኝነት። እነሱ ሰዎች ሁሉ እኮ የገቡበትን እኮ እናውቃለን። ረዳይ። ስለዚህ ኃላፊነት እየወሰደ ነው ማድረግ ያለበት። እያንዳንዱ ነገር ሲያደርግ ኃላፊነት እየወሰደ ነው። እኛ እንደምናወራው ቀላል አደረግ ከተናገርካቸው እርስ በርሱ የሚጋጭ ነገር ልንገርህ። አዶናይ የ26 ዓመት ልጅ ነው፣ ህፃን ልጅ ነው ብለትልና መልሰህ ደግሞ አስተውሎ ይህን ጉዳይ መርምሬ ነው መናገር የምችለው አለ ብለህ ደግሞ በሳልነቱን እያረጋገጥክል ነው። አይጋጭብህም? ይጋጭብሃል እኮ ወንድሜ። ሚዲያ ክሬት አድርጎ በራሴ መንገድ ትክክል ነው ብሎ ህዝብን በጣም በትክክለኛ መንገድ ይወስዳል። ሀገርን ደስ በሚል መንገድ እየመራ ነው ብለህ እየተናገርክ
እሱ የሚነካበትን መንገድ ህሊናህን የሚቀበለው ነገር ግን ስትመጣ ህፃን ነው ብለህ ልትደብቀው ትፈልጋለህ። አዶናይ ህፃን ልጅ አይደለም። በቀጠነ ይመስለኛል በቀጠነ ይሁን ወይም ባላገባ ባልወለደ የምትመሰክሩት አይገባኝም። እና ህፃን ልጅ አይደለም፣ ራሱን እየመራ ነው ያለው። ሌላው በመሀል የተናገርክ ያለው ደግሞ ቤተሰብ አለበት ትላለህ። ይሁን ቤተሰብ ሲጀምር እኮ እናንተ ቤተሰብ እኮ እኛ እናምናለን። እናንተ እኮ እያላችሁ ያላችሁት ኢትዮጵያን ህዝብ እየረዳ ነው፣ ለኢትዮጵያ ቲክቶከሮች መንገድ እያሳየ ነው። ትናንትና የተሳሳተ መንገድ ነበር የመጣው ላልከኝ ፈጽሞ ይቅርታ አድርግልኝ። አዶናይ ከመጣ በኋላ ድብብቆሽነቱ የውሸት ሜካፕ ነው እያየን ያለ ነው። እንደውም ትናንትና ቲክቶከሮች ሪል ኢትዮጵያን ያሳዩን ነበር። አዶናይ ከመጣ በኋላ ግን ፌክ ኢትዮጵያን ነው እያሳዩን ያሉት። የውሸት ፍቅር ሲፋቀሩ የውሸት ጥንዶኖች ሲመጡ ከዛ ሲለያዩ ይህንን አዶናይ እያስለመደብን የመጣው። እንደውም ከዛ የተመጨለ ኢትዮጵያ ብሎ ድሮ አንድ ቱሪስት ሲመጣ ኢትዮጵያን ትክክለኛ ኦሪጂናል ኢትዮጵያን ነበር ሊያዩ የሚመጣ የነበረው። አዶናይ ከመጣ በኋላ ግን የሆነ ቦታ ሄዶ የተብለጨለጨ ነገር አሳይቶ ሲሸኝ ነው አዶናይ ያየ ነው። ንገርን አዶናይ ከመጣ በኋላ ኢትዮጵያ በቃ ፌክ ኢትዮጵያ ነው እንደውም እየደረገብን ያለ ነው። ከቻልክ እባክህን ልጅነትን ተጠቅመህ ትክክለኛውን ኢትዮጵያን አሳይልን በለው። እንዴት አድርገን እንድንነግር እንደምትፈልግ አይገባንም። አዶናይ ሰራ፣ አዎ ቤተሰብ አለው፣ አዎ ቤተሰብ አለ። ስለዚህ ለቤተሰቡ ስራ መጥቶ አታለናል። ለኢትዮጵያ ህዝብ እንደረዳ ለኢትዮጵያ ህዝብ ቀን እንደቀየረ እንደለወጥ አድርጋ ትንገረና ታዲያ ቤተሰቡን እየቀየረ ነው በለና የቤተሰቡ ኮንተንት ስራ። ከዛ ውጭ ግን ይሄ ልጅ እየነገረ ያለው ማታ ሊቭ ላይ 10 ምናምን ሺህ ሰው እያለቀሰ እየደማ ከሊቅ እስከ ደቂቅ ቪዲዮ እየሰራና በዚህ ጉዳይ ላይ ሁሉም አንድ በሆነበት ጉዳይ ላይ እኔ ምርመራ አድርጌ በደንብ አስቤበት። ኧረ ተው፣ እሱ ማን የትኛው ፕሮፌሽኑ ነው ምርመራ ያደረገው? የትኛው ፕሮፌሽን ይዞ መጥቶ ነው የምታታልሉን እንዴ? አዶናይ እኮ የኢትዮጵያ ባህል ያልሆነውን ብልግናን ይዞ መጣ። ተደበቀ፣ ሃይማኖት ውስጥና ዳንሰር ተደበቀ፣ እራሱን አወጣ። ይሄ ነው ተጥሎ ብሎ በእርግጥ አሪፍ ማርሽ ላይ ነው ያለው። ራሱን ቀይር አድርጎ ይመጣል። እሱ ለደንቅለት እችላለሁ። ከዛ ውጭ ግን አዶናይ ኢትዮጵያን የሚቀይርና ይሄ ማርሽ ቀያሪ አድርጋችሁ አትናገሩ ደጋፊዎች እባካችሁ። በደንብ ነው የምናውቀው። ይህን ልንገር፣ ሀሳቡ መጨረሻ የለውም። ይናገራል። ብሶቱን ይዞ ቪዲዮ ሲሰራ ህዝብን ሲወቅስ ነው የምናየው። አንድም የአዶናይ ቪዲዮ ላይ ህዝብን የሚጠቅም ህዝብን የሚያርም ህዝብን የሚያመሰግን አንድ ሲሰራ አላየንም። ራሱን እንደ እግዚአብሔር እኮ የሚቆጥር ሰው ነው። ፈላጭ ቆራጭ አድራጊ ከሱ በላይ ሰው የለም። ማናጀር ደግሞ ያልከው ይቅርታ አድርግልኝ፣ ማናጀር ከአንተ ጋር የተጣጣመ ነገር ነው አብረን ሊሰራለት ይገባል እንጂ አዶናይ ፈልጎ ማናጀሩ ከልክሎ። ሌላው ደግሞ እርስ በርስ የሚጋጭብህ ልንገርህ፣ አንተ የተናገርከው የሚያሰጋው ነገር ቢኖርስ ምንድነው የሚያሰጋው? ህዝብ መሞት ፖለቲካ ነው እንዴ? የሞተን ህዝብ ድምፅ መሆን መንግስት ሲመልከት ይድረስ ማለት ፖለቲካ ነው እንዴ? ሰውነት ነው። ምንም አይነት ብሔር አይጠቅስህም። ሰው ከሆንክ ድምፅ ትሆናለህ። በቃ ማንም አላፈመሰም። ስራውን ያፈመሰው ትሪፕል እረፉ። አታነካኩኝ፣ እረፉ። ኧረ ትሪፕል፣ ኧረ በእግዚአብሔር ሰው እያወራ አንበሳ ምናምን የሚሰጠው ማንን አላፈመሰም። ሁሉም በስራው ነው የፈመሰው። ለማንም አልወግንም። እዚህ ጋር ገባችኋል? በቃ ምንም በቃሽ ምናምን አለ። ልካችሁን ነግራችሁ ከዛ በኋላ ተባላችሁ እንዴ? ማንን አፈመሰ ነው ይላል። ደግሞ እኮ ጻም ነው በቃ የሚወዱት። በቃ እስኪ እርቅ በቃ ኖርማል እንትን እንሁን። እግዚአብሔርን ነው የምላችሁ። እኔ ልቤ ንጹህ ነው። ልቤ በጣም ንጹህ ነው። ትክክለኛ ነገር ነው የማወራው። መድኃኒዓለምን ነው የምላችሁ። ማንንም አላፈመሰም። እመኑ። በስራውን ማንም የፈመሰው የሆነ ነገር ሲፈጠር ወደ ጸብ አታምጡት። በቃ ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችኋ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑ እንዴ። በፍቅር መለያየት እኮ አለ አይደል? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናም እንዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ። እኔ ነው ያኛውንም ላይቭ ላይ እንደዛው። ገባችኋ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁም፣ እኔንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነስርዓት ሆነ በስነስርዓት ሬስፔክት፣ በቃ እንደዛ ነው መሆንም ያለበት። ገባችሁ? የሆነ ነገር ስላለ ትወድቃለህ። የኔን ቢራ አድርጋችሁ ማለት ነው። ከዛ ጃኒ ምናምን ነገር ትወቀሳለች። የእሷ ፋን ምናምን። እኔ እንደዚህ አይነት ፋን የለኝም። እኔ እንደዚህ አይነት ፋን አልፈልግም። እንደዚህ አይነት ፋን እግዚአብሔርን አልፈልግም። ኔቨር፣ ጭራሽ አላቃቸውም። የሚሳደብ ፋን አልፈልግም። እንዴ እኔ ፍቅርን ስመጣም ሀግ እያደረኩ ነው የመጣሁት። በቃ ፍቅርን እየሰበኩ የመጣው ልጅ ነኝ። ገባችሁ? እዚህ ጋር ምንም በዛ ሳይድ እየያዛችሁ ድራማችሁን አትፍጠሩ። እኔ አልፈልግም። ፖስቱ ለእናንተ ነው የምነግራችሁ። ገባችኋ? አትወዱኝም ሲጀመር። እንዴ እንደዚህ አይነት ከዚህ በኋላ ተዋለ ወንድ ጋር እንዳትፖስቱኝ። አንዳንድ በጣም ነው እሱ ነው ባሏ፣ እሱ ነው የምታገባ። እንዴ ጃኒ ነኝ እኔ እኮ ትክክለኛው እኮ ስጋ ስትሪም ማድረግ ጃኒ እኮ ነኝ። ፊልም አይደለሁም እኔ። ፊልም አይደለም እኮ የኔ ፍቅሮች እወዳችኋለሁ። እኔ ፊልም አይደለሁም። እኔ እኮ ጃኒ ነኝ እኮ ጀስት ጃኒ ነኝ። እኔ ፊልም አይደለሁም። ፊልም ነው የሚቀያየረው። እንዴ በቃ ከወንዳውም እኔ በራሴ መንገድ የመጣው ልጅ ነኝ። ብቻዬን ድምቀት ነኝ። በቃ ተፋቱ።